This is American breakfast? Okay, very good. Okay. It's okay, yeah, it's okay. What? 150? 150 Qatar Riyal? Okay, I call you back. I'll call you back. After 5 minutes, I'll call you back, okay? Okay. I'll come first. Habiba! No, Habiba Gabelaldo Becca. አልከፍልም 150 ብር አልከፍልም እንዴ ማንጎ በዳቦ 150 አልከፍልም በውሃ ሞልቼ ጠብቋል ሃይባን ጥሩልኝ ደውሉልኝ ጋር ምንድነው ወልቃይት ይሆናልከኝ ሀቢባ ጋር ኮንቲኔንታል ይሄ ውድ ቤት ነው አያችሁ አይደል እንዴ ሲቀብጡ ለማንጎ በዳቦ 150 ኳታሪያን ሪያል ነው ያለው 15 ብር ነው እንዴ ያለው 150 ነው ያለው እኮ 150 ነው ያለው 15 ብር ነው እንዴ ያለው 150 ነው ያለው 15 ማቢል እኔ ይበላ ነበር 150 ነው ያለው 150 ነው ያለው ጠቅላላ የኔ መንታ ነው እንዴ 15 ብር ነው ያለኝም እንዴ 15 ቢለኝ በቂ እኮ ነው 115 ነው ያለው 115 ማለት 115 ብር ነው ያለው 115 ሪያል ለማንጎና ለዳቦ አሜሪካን እንየው እሺ ግን ችግር የለውም በቃ እኔ ቫኬሽን ላይ አይደለ ጉዱን እንየው ግን የዚህን ብር እንየው ኖ 150 ብር ነው ያለው በእርግጠኝነት በኢየሱስ ስም የተረገመ ህዝብ እኮ ነው ኢትዮጵያ 3200 ሰው ሲበላ ለማየት እናንተ በቃ እኛ ተረግመናል እኮ በቃ የበይ ተመልካች እስከመቼ ነው የበይ ተመልካች ምን ነው እሺ ቢያንስ እየበላችሁ እዩ የተረገመ ህዝብ ነው በቃ አንድ ከአራተኛ ክፍል ያቋረጠ ሰውዬ እየበላ ለማየት 3000 ሰው ቁጭ ብሎ ሲመለከታ ከዚህ በላይ እርግማን አለ ወዳጆቼ ከዚህ በላይ መረገም አለ የበይ ተመልካች አትሁኑ ቢያንስ እየበላችሁ ይሁን እስኪ ይሄ ደግሞ ምን ነው የፍራንስ ሽቶ የመሰለ ጋይስ ይሄ ምንድነው ማር ነው እና ይሄ ማር ነው ጋይስ ማር ብላችሁ ሌላ ነገር እንዳታስፈልጉኝ በእናታችሁ ነገሩ ዘመነ ቴክኖሎጂ ሰርች አድርጌ ነው ማየው እናንተን ማመን ቀረኩ ጉግል ላይ አነሳዋለሁ መላክ ነው ምንድነው ዲቴል ፈልጋለሁ ማር አረ ማር እናንተን ማን ያምናል ማር ነው ማሰላም እና ቆይ አሁን
እንዴት ነው እናንተ ሀብታሞች ኮምፕሌን የምታቀርቡት? ገነት ካልገባብላችሁ እናንተ ሲኦል ነው የምትገቡት። 4 ነጥብ ሲኦል እንዴ! ኖራችሁት እኮ ገነትን እኮ እዚህ ምድር ላይ ኖራችሁት። በቃ ኢየሱስ እኔ እንኳን በአንድ ቀን ታዘብኳችሁ። በጣም ታዘብኳችሁ እኔ በአንድ ቀን። እዚህ ህዝብ ፊት ሐረካት እያደረክ ሞቴን እያፋጠንኩ ነው። ምንም ቢሆን ወዳጆቼ ከሁለት ቀን በፊት ሻሽላላ ነበር። እንኳን ሞቴን እያፋጠንኩ ነው አውቃለሁ። ለአንተ ላይ ሐረካት ሳደርግ ግን there is no choice የለኝም በህይወቴ። በቃ አድርጌው ልሙት ቾይዝ የለኝም። በቃ እንዴ ምን አገባኝ? ተፈርቶ ይኖራል እንዴ? በስመስና ሳልጨርሰውማ እንደምንም አጠጋጓለሁ እንጂ አልፋታውም። የማይሆን ሰው ፊት ነው የቀረብከው አንተ። ምግብ አልፋታም። ቁንጣን ያዘኝ እንጂ 4600 ሰው ከእጅ ጣላችሁ። በእናታችሁ እየበላችሁ ይሁን በኢየሱስ ስም ከእጅ ጣላችሁ። ዳቦ ኢትዮጵያ ህዝብ ይኸው ብረት ያቀልጣል። ይኸው ከእጅ ጣላችሁ ዳቦ። ማን እንደደወለ? አንቺ ጥላቢ ሴትዮ ምንድን ነው? ምን ላድርግሽ? ምን ውስጥ ማስቀምጠሽ ነው የሄድሽው? ምንም ችግር ወሬ መስማት አልፈልግም። እኔ ህይወቴን እየኖርኩ ነው። ዋት ስፒክ እንግሊሽ ኦንሊ ኮንታክት ሚ ኦን ስፒክ ቮይስ አረጋች አይባ አንተ ሆዳም ላኩ ኮሜንት አንተ ሆዳም እልሃለሁ። አታይም እንደው እንዳለ ኢዜሪ ኮሜንት ሀቢባ ነይ ግቢ። እሺ አንድ ቁጥር ጻፊና ማይ ጋድ አጎ ነይ በላት። አው ነይ ጋይስ እኔ እህቴን አመስግኑልኝ። እመቤቴ ይሄን የመሰለ ሆቴል እዳ አስገብተሃል። ሀቢባን አመስግኑ። ሌላ ምንም አልልም። እኔ የምፈራው እዳ አስገብተሃል እንዳትሄድ። የሆነ በ115 ብር ነው ያመጣልኝ ምግብ። እኔ በቃ በይው እንደዚህ ሆቴል አሳተኝ። ማርያም ከፓፒሉና ቅመሱት ማርያምን የሚገርም ምግብ በቃ እንደዚህ አይነት የምትደረገው ብዬ ካለው እኮ ነገር የታለው ቪአይፒ ነው። በየዛ አብዬን ያመሰግናል። በቴ ማርያም አለ ኩራቴ ፓፒዬንም አመስግኝልኝ ማርያም ነው ህዝብ ፊት ለፊት እኔ ቤተሰብ አንደኛ ይኸው በቃ ለየት ያለ በቃ እኔ እንደዚህ አይነት ጣዕም እናንተን አይቻላቅም። በኢየሱስ I don't see ever ኳታሪያንስ number 1 አንተ ተነስተህ እንትን እንውጣ ስትል እንውጣለን ብለን እኔ አሁን ተነስቼ ስልኬን እከፍታለሁ። ላይቭ ላይ ነክ ሳይክ ማሻአላ እየበላክ ነው። አልተኛውም እኮ እኔ እኮ ሆቴሉን እኮ ከማድርበት ብዬ ልሸጠው ብዬ በምን ልሽጠው? እኔ ማስ ያላድርም ማደር ያለበት ሰው አለ ብዬ ልሸጠው በምን እንግሊዝኛ ልሽጠው? በር ላይ ቆሜ ትቼው ገባሁ። አሁን ተዛወርኩ እየኖርኩ ነው። አትፈልሽጠው ነበር። ለምን እዚህ ባበዛ በወጣው ራሱ ቢሆን በቃ 1000 ቢሸጥ 1500 የተከራየ ሆቴል እና እንደዛ ሞከርኩ፣ አልሆነም፣ አልተሳካም። ቢዝነስማን አማርኛ ቢሆን በአማርኛ ይሸጣል እና ታዲያ አማርኛ ቢሆን ጥንት ፖሻው ነበር እኮ ነው። በቃ ታዲያ እኔ እስክጨርስ ድረስ እመጣላችሁ። እዚህ ነው ከኔ እኩል ማቶኝ ደምና ከዘመኑ ጋር ዘመን የፈረንጅ አፍ አይቅደምሽ። የፈረንጅ አፍ አለማወቅ መሰለኝ ሆቴሉን እሸጣለሁ ብለህ መሸጥ ያቃተህ። ኧረ እባክሽ አንቺ ነሽ እነዚህን ያዘሽው። አንቺ ነሽ ያዘሽው። በረሞት ነበር ባልችል ኖሮ ጠይቂያቸው። አንቺ ነሽ ያዘዝሽው። እሺ እንዴት ነው ያዘዝከው? ለምሳሌ ጠይቂያቸው። በፎቶ ነው ያዘዝከው? ፎቶ ጌት መጥቶ አረም መቤቴን ንገሯት። እቺ እኮ ሀቢባ እኮ በቃ እኔ ወይ ምን ይሻልሻል ግን ንገሯት፣ ጋይስ ንገሯት እንዴት እንደዚህ እስቲ ንገረኝ። እራስህ እንግሊዘኛውን በለው እስቲ በል በእንግሊዘኛ ቁርስ ማዘዝ እፈልጋለሁ በል እስቲ በእንግሊዘኛ። ኖ እኔ እንግሊዘኛ አልደግምም። እንግሊዘኛ አሁን ግን እንትን በአማርኛ እመና ኖ እኔ አሁን የዛ ሰዓት አግሬሲቭ ሆኜ ያወራሁትን እንግሊዘኛ ከየት ብዬ ነው ማለት ነው? ልብሽ ይባረክኝ እናት በተራኩበት ወቅት ያወጣሁትን እንግሊዘኛ ያላቀውም እንደዚህ አይቼ ክፉ ሰውና መጥፎ ሰውን እለየዋለሁ። እንደዚህ እንደዛ ከሆነ ሜላትን ያው ጭበረበረች ግን እንዳየቃት ለምን አላወቃትም? ተንከስስነቷ ማህሌት ይፍራፋ ሜላት አልኩኝ። ሶሪ ማህሌት እላለሁ ብዬ ማህሌትን ለምን አልባነንክባትም? መጥፎ ሰው እንደሆነች ዛሬ ከመጀመሪያው
ተሸወድክ። ለምን ሴትዮዋ ማለት ይፍራሿ ልትነበብ የማትችል ሴትዮ ናት። ማንስ አነበባት? ያ ሁሉ ሰው ሲገነተር ያነበባት አለ እንዴ? ያ ሁሉ ካናዳ ትወስዳለ ማነባት ምን ያለብኝ? አሁን እኔ ሚኪ የዛኔ ብር ቢኖረኝ ብድር የጠየቀችን ጊዜ ታስታውሳለህ አይደል? የመኪና አደጋ ምናምን ደርሶብኝ ምናምን ብላ ቢኖረኝና ብድር ቢሆን አብሬያቸው አለቀስ ነበር። የዛኔ ገባ። ግን እኔ ደግሞ አስቢው እኔ አሁን ረጅም ሆኜ ነው ያለ የአጭር ሰው ልቅሶ አስቢው ምድር ነው የሚያንቀጠቅጠው። እንኳን አላለቅሽ እማይደው ለኔም ባማ ይገፋል ነበር። ያንቺ ለቅሶ ለምድር የቀረብሽ ሰው ነች። በቃ እምባይ ራሱ መሬቱን ፍርፍር ነበር ያደረገው። እንትን ነበረ ማየት ማዳምዳት ነበር። ፈጣሪ የልቤን አይቶ አልኖረኝም። አንቺ ተገንጥረሽ ቢሆን ኖሮ በቃ ህይወታችን እስከዛሬ ያረሳው እስከዛሬ እያለቀስኩ ነበር። እናንተ ተቻችሁ ህይወታችሁን ቀጥላችሁ ህይወታችን ፈጣሪ ካሳችሁ። አንተና ፋሲካን መቤቴ ካሰችን። በቃ መቤቴ ጭቃ ማላጇ ያ ሁሉ ነገር አሳልፋ እኔ ያ ሁሉ እንትን ጦርነት ያ ሁሉ በቃ ስም ማጥፋት ያ ሁሉ በቃ ምንም ያ ሁሉ አድርገን ያ ሁሉ ስንት ነገር አድርገን እንዳላደረግን በዜሮ ተባስቶ ሲባል የነበረው ከባድ ነበርና ግን ያ ሁሉ አለፈ። የማያልፍ የለም። እግዚአብሔር እኔን አስተምሮኝ ሌላ ሰው እንዳስተምር እንዳበረታ እንዳጠነክር ማርያምን የኔ ብዙ ሰው ትምህርት ይሰጣል። በጣም ማለት ማርያምን አስተማሪ ነበር። አሁን ዋናው ነገር የእሷ ስፕሪት ማንም ሊያነባው አይችልም። እሷ ራሷን የቻለች 666 ናት። ነአልዲነክ እግዚአብሔር ባለሽበት ትልበት ሊያደርግሽ ማሻአላ። ምን አረብ ሀገር እኮ ስንኖር እኮ በቃ እንደዚህ እኮ ነው አይደለም። ማርያም ወላሂ የተባለ ምን ማለት አረብ ሀገር ባታቂ አንቺ ማርያም ላይ ስትኔ እንዴ? አዎ ማሻአላ አልገባህም? አዳም ማሻአላ የሚባለው ለጥሩ ነገር ነው። ለእሷ ማሻአላ አይደለም የሚባለው አሜን ነው የሚባለው። ረግመህ ስትጨርስ ማሻአላ ይባል። ረግመህ ስትጨርስ አሜን ነው። ኦኬ እኔ በቃ አግሬሲቭ ሆኜ ነው እየረገምኩ። ማሻአላ የሚባለው ጥሩ ነገር ስታይ መልካም ነገር ሰው ላይፋችንን ሁሉ እንኩቱ አደረገችው። እግዚአብሔር አነሳ መልሶ። አዎ ፈጣሪ እሱ ምን ይሳነዋል? ምንም አይሳነው። ታዲያ በድንግል ማርያም ልጅ ሰው አንድ ነገር ውልብ ሲላችኋለሁ። በዚህ ጋራ እመቤቴ ምስክሬ ናት። በጌታ በኢየሱስ ስም በጌታ በኢየሱስ ስም በድንግል ማርያም ስም በጌታ በኢየሱስ ስም በጌታ በኢየሱስ ስም አንድ ነገር ውልብ ሲላችኋለሁ። በዚህ ሰላቢ በጌታ በኢየሱስ ይሁን ነገር ውልብ ሲል አይቻለሁ። በጌታ በኢየሱስ ይሄ ነገር ነው የሚቆልፈው በሩ። ሰላቢ አንዳች ነገር ውልብ ብሎብኛል። እዛ ጋር ቆሜ በጌታ በኢየሱስ ስም ይንታል አረጋለሁ። ስማ ወልደንፈስ ቅዱስ ሰላቢ ኢየሱስ ጌታ ኢየሱስ ድህነቴ ይሆናል። ድህነቴ ነው ውልብ ያለብኝ። እኔ በዚህ እንደዚህ ዛቀው ይርልኝ ቻጨር ሴትዮ እሷን ወልደ ጠይቃለሁ ብዬ በጌታ በኢየሱስ ይሄ ነገር በቃ ራሱን በራሱ ነው የሚቆልፈው አይደል? ጋን ነገር ይለው ኦኬ እሺ ጋለች ጌታ በኢየሱስ ወጋው በጌታ በኢየሱስ ስም። ነበር ቅድም እሺ ወይ ከዛ በኋላ ሌላ መስታወት አለ ጋይስ አይኔ ነው ወይ እሺ ሞላላ ያኛው መስታወትና ይሄ መስታወት እስቲ ስክሪንሾት አድርጊና ባክግራውንድ አድርገሽ አሳይኝ። ሄድ ስል በዛ መስታወት የሆነ ነገር ውልብ አላለብኝም መሰለሽ። ደካ ራሴ ነኝ ውልብ ያልኩት እኮ እሱን አይተው ነው መተው እዚህ አላስቀምጥ ብለው። እሺ በጌም ላክልኝ። ሀቢባቺ ማናት? ሀቢብ አንድ ክፍል የለሽም እንዴ? ወጪ ለምን ያወጣል?
ኧረ እባክሽ ፈነጠነ ዘመን ሰው ልጅ እኮ ነኝ። ሺህ ዓመት አልኖርም እኮ እኔ አሳማኝ ሀቢባ ሰው ወዳለሁ ቤት ያላመጣም ምግብ በር ላይ እሰጣለሁ ምናምን ግን ቢሆንም ግን ወጪ ዩኒካስ ዴሊቨሪ ነው ካምፓኒ ነው የያዘልኝ ሆቴል ነው ካምፓኒ ነው የያዘልኝ። አሁን አንቺ ካታር ብትመጪ እቀበልሻለሁ። ቤት አምጥቼ ጠብር ግፍ ብዬ ቡና አጠጣሻለሁ። ልክ እንደሚኪ ከዛ ማታ ሲመሽ ሆቴልሽ ድሮፕ አደርግሻለሁ። አዎ እንጂ በእናትሽ ወጪ ቅነሳ ባለትዳር እኮ ናት ሀቢባ። ለሊት ብትፈሺስ ምንድነው ቤቱ በወረቀት ነው እንዴ የተሰራው? በፈሳስ ታዲያ ቦምብ የሆነ ፈስ ነው ከቂጤ ነው። በዚህ በሰለጠነ ሰው ቤት አይታደርም። ሆቴል እያለ ሆቴል ምን ሰርቶ ይባላል? እኔ ወጪ አላወጣም። እኔ ሀቢባ አዳምጪኝ ቆይ። እኔም ሰው ቤት ማደር ምናምን አልወድም። ካውስ ከሆነ ግን ቤቱ ካለ ግን ሩም ካለ ግን ንጹህ አንሶላ ንጹህ ፍራሽ ቀይር አድርገሽልኝ አድራለሁ። ወጪማ አላወጣም። ምን ይሄን ያልፈሴ ቤት ያነቃንቃል እንዴ? የለም ሀቢባ አንቺ ብትወኛው ሆቴል ታድሪያለሽ። እኔ እንኳን ሰው ሀገር ሄጄ ኢትዮጵያ ሄጄ አዲስ አበባ ሆቴል ነው ማድረግ። ይሄ ይመስክሩ ተከታዮቼ። ሆቴል ሆኜ ነው ላይ ምገባው አዳሬን። የእውነት እናቴ ተሙት። በዚህ በሰለጠነ ሰው ቤት ነፃነት አይኖርሽማ። አሁን ለሊት ስልክ መጀናጀን ብትፈልጊ አንቺ እኔ ባለስራ ወይ ሀቢባ አንቺ ቤት በወረቀት አልተሰራም ነው የምልሽ። መጀናጀን ሰላም የኔ ቆንጆ እንዴት ነሽ እያልኩ አልጮህም መቼስ አይደል። ቀስ ብዬ ልስስ ብዬ ነው የማወራው። ቤቱ ወረቀት አይደለም። ብናልፍስ ቤታችን ጠባብ ነው። ብናልፍስ ባጠገብሽ አንቺ ነፃነት አይሰማሽም ማለት ቤትዬ ይቅርታ ላናግርሽ ቤትዬ። ፕራይቬሲ የሚባል ነገር አለ። ዩ ኖ ፕራይቬሲ ጊዜ እንድኖርክ ሱቋን ክፍ እንድትጎበኝ። የምርሽን ልተኝ ነው ሀቢባ? ጨክነሽ እማዬ ደግሞ ደከመኝ እንዴ አንተ። እኔ እኮ ሌላ ቀን አሁን ግን ወሬህን መጀናጀንህን ምናምን ትተለጥበል። እኔ ይኸውልሽ እኔ ሄዳልሽ እንደዚህ አይነት ነገር ላይ ተኝቼ አላውቅም። እያየሁት ነው ማድረው። ምኑን አውትሳይዱን የባህር እይታውን ምናምን ኖ እይታው ሳይሆን ቤቱ ራሱ በቃ እኔ በቃ ልገልጽልሽ አልችልም። እኔ አልተኛ እንዴት ተኛለሁ? እዚህ ማንስ ይታያል እንጂ ይተኛል እንዴ? የኔ ትልቅ ሰው ናት። ትልቅ መሆኗ የምታውቅ ሀቢባ ይኸውልሽ ቅንድቧ ላይ ሚኪ 33 ከሆነ አንቺን እኮ አንቺ የምትበጪው በ6 በ7 ማለት ነው። ሰባት ይብላሽ። እኔ 40 ዓመቴ ነው ስታስጠላ 36 አይደለም ገና። ወይኔ አንቺ ከሁለት ዓመት በፊትም እኮ 36 ነበርሽ እኮ ሀቢባ። አንቺ ወደኋላ ነው እንደሚጨምር እና ሀቢባ አንቺ በተወለድሽ በ3 ዓመት በኋላ ነው የተወለደው። ታዲያስ ልመና ትልቅ ናችሁ ግን ተከታትለን ነው እኮ የመጣ ነው ለልመና። አንቺ ሀቢባ ደግሞ አየሽ አይደለም ሌላ ጊዜ 46 አይነት የለ አንቺ እንደዛ 40 ዓመቶች ሆናችሁ ኖ ልዝም ብዬ አስተልቃት ብዬ ነው እንጂ አንድ ፍሬ ልጅ ናት እኮ። እኛ ገና እኔ ሆድ ውስጥ ተረግዤ እሷ ጭቃ እያቦካሽ ነበር። ሺ ስኬድ ፎር ሚ አቡዬ በቃ ነገ እንገናኝ እንጂ ታስደበል አማርኛ አስደመጃቸው። እንግዳ እንዴት ነው መጥቶ እንትን የሚለው? እኔ ለአባትየው ተናገርኩኝ ካሁን በኋላ እንዳያዋራኝ ብዬ ስፔሻሊ ሳይመን እንዳያዋራኝ ብዬ ለአባትየው ተናገርኩኝ። ሲመጣ አባትየው ጋር ታዲያ አትማርም? አባሮሽ አንድ ነገር እንገርሽ አይደለ? እኔ እኮ ኢትዮጵያ ነው የተማርኩት አይደል እንዴ? ኢትዮጵያ ደግሞ ሁሉ ነገር በእንግሊዘኛ አይደለ እንዴ? ሁሉም ሰብጀክቶችን የተማርነው በአማርኛ ነው። አማርኛ ደግሞ ዝርፍጥ ብሎ ነው አይምሮ ላይ የሚቀመጥ። አንተ ትልቅ ሰውዬ ነህ ማለት ነው። እንዴ በድሮ ክፍለ ዘመን ነበር በአማርኛ ብቻ። እኔ የተማርኩት ሁሉንም ሰብጀክት በእንግሊዘኛ ነው። በአማርኛ ነው። አማርኛ ደግሞ በባህሪው ዝርፍጥ ነው የሚለው አይምሮ ላይ ሌላ ያስጠጋ። ትልቅ ሰውዬ ነህ አንቺ ሀቢባ። ትልቅ ነህ እኩያሽ ነው ማ ኧረ አንድ ፍሬ ልጅ ነኝ ገና። ሽንት መሬት አልቦረቦረም ገና አንድ ፍሬ ልጅ ነኝ። አንድ ፍሬ ልጅ አንተ ስማ 33 ዓመት ነው እንዴ? 33 ዓመት ያው ነሐሴ 26 ከፊው day yeah 33 after few days after few days ስማ you guys ትልቅ ሰው ነህ 33ቱ እንዴ ኪዲ በነገራችን ላይ ጩጬ ናት። ቅድም ሀቢባን ማን ነው 10 ሚሊዮን ብር እንትን ይመደብና ከቲክቶክ ማንን ተደባደቢ ብትደባደብ ያልሽላታለሁ። ኪዲን እንደዚህ ይሻለች እንደዚህ ይሻለኝ በኩርኩም ምታሸንፈው ሰው ነው ምታሸንፈው ያተናቀ ያስረግዛል። እግዚአብሔር ኪዲን በጣም ደሜን የፈለው አታቅትሻለች።
አራስ ሁለቱንም በአካል አይቻለሁ። እኩል ናቸው። በኪሎ ሀቡ ትበልጣታለች። በቂጧ ብትደፈጥጠኝም አለች ገብቼ ብብቷን ቆነጥጣት። ጌቾን በማናገር እኔ ያለሁላችሁ። በፈለጋችሁ ሰዓት ድብድቡ መጀመር ይችላል። የጌቾ ዋና ጓደኛ ነው። ስማማጆ እንትና ሀቢባ በኪሎ ምናምን ነው ተብሏል። ችግር የለም። እኔ ይሁን ኪሎ ትብለጠኝ በልጣኝ ይወራጀራል። አንቺ በወርቅ ኪሎ ከሆነ አይሆንም። ለአንቺ ኪሎ እሷ 90 ኪሎ እኔ 47 ይሄ ለከኔ ብለሽ 74 ነኝ። ከወለድኩ በኋላ ቀንሻለሁ። 74 ነኝ። እሺ 80 አረክሳት እንዴ 80 ነኝ። ይሁን አሁን ተመዝኜ እንዳላሳያችሁ 74 ነኝ። አሳይ ኧረ ሀቡዬ ያኔ እኔ ሳይ ራሱ 85 አትገመቻለሽ። አቡ እንዴት ነው በቃ ሪንግ ውስጥ ገብታችሁ እንዴት ነው መመቻት? ወይ ቢያት እስኪ ሳባርጌ ጠቅልላ ነው ጉራጉራ። እኔ ደግሞ እንዴት እንደምመታች እሱ ይዋላል ቦም ይከሰልሽ ባንቺ በፊት ካጨን ቦክስ ተመትቼ ሚኪ እንደዚህ ነው ማረገው። መጀመሪያ ዲያርጊ ጸጉሯን ዝም በይ ሀቢባ ማን አርገሽ ነው የምትመጪው? አንተ ቀላል ታቀሳስረዋለህ። ሽቶ የምትወድ ሴት የሽቶ ብራንድ አምባሳደር እንደ ሆቢሽ ሞዴል የሆነች ሴት የልብሶች አምባሳደር ትሆናለች። ሆዳም ሰው ደግሞ የምግብ ቤት አምባሳደር ይሆናል። ራቡዬ ባረጉኝ የምግብ ቤት ሌላው ቀርተው ፋዛር ራሱ ያክልኛል። በቃ የእውነትን ነው ግን እንትን ብላ ለዛ ነው ካለው ይደቃው ኦኬ አይመችም። በእውነት ሀቢባ ዱባይ መሄድ አይቀርም። አንድ ቀን ሲሄድ ግን እቀምሳለሁ። ቅመሽ እኔ ወስጄ ወይ ይመልሽ በቃ ይመችል። ፈታ ነው የምንለው። ማርያምን እመጣለሁ ብዬ አስባለሁ። አንቺ ብቻ እመጣለሁ ስትመጪ እመጣለሁ። ተቀጣጣን እዛ እንገናኛለን። ለምን ከፋሲል ደሞዝ ጋር አትመጪም? ቤታ ከፋሲል ደሞዝ ጋር ነኝ። ይመጣል እንዴ ፋሲሉ? ያውን ሊመጣ ነው። ከሁለት ወር በኋላ ይመጣል። ቆይ እስኪ ያናግረው። መሀል ላይ ነው የሚረሳኝ ፋሲሉ። መሀል ላይ ነው ፋሲሉ የሚረሳኝ ማለት ነው። ፋሲሉ ማለት ነው ጋይስ። የጋሽ ደሞዝ ልጅ ይላል። ይሄ ምንድን ነው? ልጅ መታሻ። ኧረ ተበጅኝ በጣም መታሻም አለ። የሚያሻችሁ ሰው ብቻ ነው። ኦኬ ይሄንማ ይዤው እሄዳለሁ። እዚህ መታሻ ነው። ሳሙና እዚህ ጋር መታ ኦኬ የሁሉ ታሪክ አለው። እንትኑ ሽንት ቤቱ ይሰራል። ሁሉም ማቆሸሻናል። ኦልሬዲ ብራችን ነው በአግባቡ የሚከስተር ነው ነገር የለም። ሀበሻ በባህሩ ይቆጨዋል። እንዳይቆጨኝ እኮ ምንም ያልነካሁት የለም። አስታውሱኝ፣ ያልነካሁት ካለ የቤቱን ሁሉንም አካል ነክቻለሁ። እንዳይቆጨኝ ሁሉንም ነክቻለሁ። ወደፊት ነካላ ገና ነካላ ያልነካሁት ነገር ካለ አሳውቁኝ። ሽንት ቤቱን ተጠቅሜያለሁ፣ ሻወርም ተጠቅሜያለሁ። እዚህም ነክቻለሁ፣ እዚህም ተጠቅሜያለሁ። አልጋ ተኝቻለሁ፣ ሶፋ ላይ ቁጭ ብያለሁ፣ በር ከፍቻለሁ፣ እቃ አስቀምጫለሁ። የተቀረ ነገር የለም። የቀረ ካለ አሳውቁኝ። እግር በእግር ምንድን ነው የጥፍር እቺ የቺኮች ናታ። እቺ ምን ሰራች ዘረች? እቺ ቺኮች ናት የጥፍር የእርግዝና ማያ ይመስላል። ይሄ ጥፍር ነው። ይሄ በቃ ይሄ ለቺኮች ነው። ስለዚህ እኔ አልጠቀመውም። ጥፍር ቢኖረኝ ራሱ እንደዚህ ይቆረጣል ይመስላል። እኔ ያለቀው ልጅ የጥጋቡ ገብሬ ልጅ። ይሄ ደግሞ ምንድን ነው?
እንደ ህዝቡን ያሽለጠለጡት ሲል ይሄ ደግሞ ምንድን ነው ጋይስ? በቤት ይልጋይስ ይሄ ምንድን ነው? ለፊት ምንድን ነው ይሄ? ለሜካፕ በቃ ፎርጋርድ ነው ይሄ። ይሄ ምንድን ነው? ይሄ ያልገባኝ እኔ ሊሚት ሄር ይላል። በፀጉር በተያያዘ ነው። ፌስታ እቺ አመንቴ እንደመቸኝ ጸድሜ ሻወር ታዲያ እኔ ይሄን ሳላረግብ እቺ ነው በእናታችሁ ፀጉሬን ሽልሽል እያልኩኝ አያችሁ። ይሄን ነው አድርጋችሁ የምትገቡት ሻወር ይሄን ነው አድርጋችሁ የምትገቡት። አየሽ ሻወር በቃ ፀጉራችሁ አይነታችሁ። ምክንያቱም አሁን ይሄ የአረብ ሀገር ውሃ በጣም ጨዋማ ስለሆነ በሳምንት ቢያንስ ሻወር እኔ የምገባው ፀጉሬን የማስነካው በሳምንት አንዴ ምናምን፣ ያለዛ ደግሞ በቀን ከሆነ በሃይላንድ ውሃ። ይሄ ካልሆነ ፀጉር በአንዴ ነው የሚመልጥ። የአረብ ሀገር ወንዶች ለምንድን ነው መላጣ የሆኑት? ወደው እኮ የተምረው እውቀት ኖሯቸው እኮ አይደለም እኮ በቃ አሲድ ነው ውሃው። አማረበት ወዝ መጣ ምናምን አሪፍ እንዴ ከችግር ቸነፈር አንዲ ነው ነቅሎ የጣለልኝ። ቡጉንጅ ታውቂያለሽ? ሲነቀል ችግር እኮ ራሱን ችሎ እኮ ቡጉንጅ እኮ ነው። እግዚአብሔር ነው ወዳጆቼ፣ እንደ ቡጉር የተሰካ ችግራችሁን እግዚአብሔር ይንቀል። አሜን አሜን። ለዚህ ስን ያምን ያንቺ ተነቅሏል፣ ያንቺም ተነቅሏል። የሌላው ማህበረሰብ ነው፣ የሌላው ማህበረሰብ ነው። እኔ ምን አግኝቼ ችግሬ ይነቀላል? ገና ችግር ላይ ነኝ። አንተ ምቀኛ፣ ድሮም ስም አይለፍልህ አልልህም፣ ግን ምቀኛ ችግርሽ ተነቅሏል ይላል። ገና ብዙ ጣጣ ችግር አለብኝ። ይንቀልልኝ አምላክ አለብኝ። አቢባ ያንቺ ተነቅሏል እንኳን በመድኃኒዓለም ከስደት ሳልወጣ ከአረብ ሀገር ሳልወጣ ችግሬ እንዴት ይነቀላል? ኧረ ተይ አንቺ ሴትዮ ተይ። የሶስት ሰዓት እኛም እኮ አረብ ሀገር ነው ያለነው እዚህ ላይ ሀቢባ አሁንም ችግር አለብኝ እያልሽ ነው የሚነቀል? ቤታ ታውቂለ ችግሬ በውስጥ ነግሬሽ የለ ምን ያህል ችግር እንዳለብኝ። ተይ ተይ ሀቢባ በእግዚአብሔር ህዝብ ይታዘባል። እኔ እና አንቺ ችግራችን ተነቅሎ አልቋል። እውነቱን ነው ሚካኤል። ማነው ፋይቭ ስታር ሆቴል ተቀምጦ ማነው ችግሩ የተነቀለው? አንዴ ገና እየተነቃቀለለት ባለ ሰዓት ፋይቭ ስታር ሆቴል ተቀምጦ እሱ ነው እንጂ እኔና አንቺ ገና ችግር ላይ ነን። የሚኪ እኮ ድሮ ተነቀለለትና በሆነ አጋጣሚ ነው ተመልሶ ተሰካበት። ቤታዮ ወረድ ቤታዮ አንቺ በማይነቀል አነቃቀል ንቀል ብሎላት እኮ ነበር። ምድረምቀኛ መልሰው አሁን መልሶ ተነቅሏል። አይ እግዚአብሔር አሪፍ ላይ ግን አሁን ያበደ ነው። በዚህ የድንግል ማርያም የተመሰገነ ይሁን ስሙ ከአጥራፍ እስከ አጥራፍ የተመሰገነ ነው። የድንግል ማርያም ልጅ የተደረገልን ብናቅ የቀረብን የለም። እናመስግን ባለንበት። አሜን። ወንድም እህቶች መቼም እንደዚህ እንዳዘነበል አይቀርም። ከፍታ አለ። ምክንያቱም በዙፋኑ የድንግል ማርያም ልጅ ስላለ ማለት ነው። ማንም ቢጥላችሁ ቢሞክር፣ ማንም ቢሞክር ቢጥር ቢፏቅቅ ቢቧጥጥ ምንም ቢያደርግ ማለት ነው እሱ በዙፋኑ ካለ ፍንክች የለም። አሜን። በዚህማ እምነት ይኑረን ሁላችንም። ወደ ልመናችን እንግባ። በቃ ቤታዩ እንትን ይቅር። ዲያውን ተነቀለልኝ አላልክም? ምን እዛው ስለያዩ እንደ ተባብለን ተነቃቅለን ህዝቡ ሳክስ ነው ይላል። ተነቀለ ብለን አሁን መልሰን ጌም እሺ እንጫ ሱቅ ባንከት ጀብሎም ጀመረ። እንደዚህ ተፈተፈ። ደስተኛ በህይወቱ ደስተኛ ሆኖ ሰው አይሳደብ። እኔው ለምን እሳደባለሁ? በህይወቴ ደስተኛ ስላልሆነ ነው። ውስጡ ኑሮ ውድነቱ፣ ችግር፣ ቸነፈር፣ ማጣት፣ መገርጣት
እነዚህ ሁሉ እንትን ብለው ደስተኛ አይደለም። ቢሞላለት እንኳን በቃ ደስተኛ አይደለም። ደስተኛ የሆነ ሰው አይደለም ሊሳደብ ቀርቶ እግዚአብሔር እመቤቴ ጭንቃ ማላጇ ደስታ በልባችሁ ውስጥ በውስጣችሁ ውስጥ በቤተሰባችሁ ውስጥ ታምጣ።